ሰላም ጤና ይስጥልኝ። የተከበራችሁ ጆን ሳሙኤል ቻናል ቤተሰቦች ባላችሁበት ሁሉ ሰላምን እመኛለሁ። ጆን ሳሙኤል ነኝ። አብራችሁን ቆዩ። ዛሬ የአዲስ ኪዳን ጻፊ ታሪክ ከመጀመሪያ መሰረት ክፍል 2 ይዤላችሁ ቀርቤያለሁ። ዛሬ የምንመለከተው ሁለተኛ ወንጌል የጻፈው ለወጣቶች ትልቅ ምሳሌ የሚሆነው የቅዱስ ማርቆስ ሙሉ ሕይወት ታሪክ ነው። ከውልደቱ እስከ ሰማዕትነቱ ድረስ በስፋት እናያለን። ፕሮግራሙን ላይክ ማድረግ ጀምሩ። ቻናሉን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የዚህን ታሪክ አገልግሎት ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። የቅዱስ ማርቆስ ሌላኛው ስሙ ዮሐንስ ይባል ነበር። የተወለደው በሰሜን አሜሪካ ቅፍሬኖ በተባለች ስፍራ ሲሆን ወላጆች ግን ከጊዜ በኋላ ወደ ኢየሩሳሌም ተዛውረዋል። እናቱ ማርያም ትባል የነበረችው ሲሆን እጅግ ባለጸጋ እግዚአብሔርን የምትፈራ ሴት ነበረች። የማርቆስ እናት በኢየሩሳሌም ውስጥ የመጀመሪያይቱ የክርስቲያኖች መሰብሰቢያ ነበረ። ጌታ ኢየሱስ ከደቀ መዛሙርቱ ጋር የመጨረሻ እራት የበላበትን ቦታ ነው። ጴጥሮስ ከወህኒ ሲፈታ ቅዱሳን ተሰብስቦ ይጸልዩለት የነበረበት በመንፈስ ቅዱስ ዕለት እሳት የወረደበት ያ ታላቅ ቤት የማርቆስ እናት ቤት እንደነበረ በይፋ ይታወቃል። ማርቆስ ገና በወጣትነቱ ጌታን ከሐዋርነቱ በቤት እያደገ ታላቅ ምስክር የሆነ ሰው ነው። የአገልግሎት ጉዞና የድካሙ ዘመን ስናይ ማርቆስ የወንጌል አገልግሎቱን የጀመረው ከታላላቆች አገልጋዮች ጋር ከነ ጳውሎስ እና ከነ ባርናባስ ጋር ነበር። ባርናባስም የማርቆስን አጎት የእናቱ ወንድም ልጅ ነበር። በመጀመሪያ ጉዞ አብሯቸው ወጥቶ የነበረው ቢሆንም በመካከል ግን መንገድ ሲከብዶና ስደት ሲበዛበት አገልግሎቱን ትቶ ወደ ኢየሩሳሌም የተመለሰ ሰው ነው። ከዛም ምክንያት ሐዋርያ ጳውሎስ ማርቆስ ላይ አዝኖ ነበር። አልፎም ተርፎ በሁለተኛ ጉዞ መስመር ላይ አብሮ ደግሞ መምጣቱ የለበትም እስከ ማለት ድረስ ደርሷል እና ታላቅ መሆኑን ስናይ፣ ነገር ግን ማርቆስ በዛ ውድቀት ውስጥ አላቋረጠም። አጎቱ ባርናባስ ግን ሐዋርያ ጴጥሮስን አበርትቶት ነበር። በተለይም ጴጥሮስ ማርቆስንና እንደ መንፈሳዊ ልጅ አድርጎ አሳድጓል። አንደኛ ጴጥሮስ 5:13 እንደምናገረን ከሆነ ማርቆስ በጥርጣሬ ተመልሶ መቆሙ በኋላ ሐዋርያ ጳውሎስ እንኳን ሳይቀር በሁለተኛ ጢሞቴዎስ 4:11 ላይ ማርቆስ ለአገልግሎት እጅግ ይጠቅመኛል፣ ከእናንተ ጋር ይጓዝ ብሎ እና ለመስከር በቅቶታል። ውድቀቱ መጨረሻ እንዳልሆነ ማርቆስ ትልቅ መረጋገጫ እንደነበረ ይታወሳል። የወንጌልን ስፋት ስናይ ቅዱስ ማርቆስ ከሐዋርያ ጴጥሮስ ጋር በመሆኑ በሮም ከተማ ወንጌልን በስፋት ሰብኳል። በዛም ሳለ ጴጥሮስን ስብከቶችና ምስክርነቶችን መሰረት በማድረግ የማርቆስ ወንጌል ጽፏል። ይህ ወንጌል በአራቱ ወንጌላት መጀመሪያ ጽሕፈት ላይ የላቀ ምሳሌ ሆኗል። ማርቆስ ወንጌል የጻፈው ለአርማውያንና ለኦሮም በመሆኑ ኢየሱስ ክርስቶስ እንዴት ያለ ደካማ ሌሊት ቀን የሚሰራ ኃይል አገልጋይ እንደመሆኑ በተግባርና በፍጥነት በመቀላቀል ታሪኮቹን አሳይቷል እና የአፍሪካ ስብከትን ሰማዕትነቱን በሆነበት ሰዓት ላይ የሞት ታሪክን ስናይ ማርቆስ ወደ ትውልድ አገሩ ወደ አፍሪካ መለሱ። በግብፅም አሌክሳንድሪያ ከተማ ወንጌል እየሰበከ ጀመረው ሐዋርያ መሆኑ ይታወሳል። በአፍሪካ ምድር ላይ ቤተክርስቲያን መስርቶ ብዙ ጠንቋዮችና አረማውያንን ወደ ክርስቶስ ወንጌል አምጥቷል። በዛም ምክንያት በአሌክሳንድሪያ የነበሩ የጣዖት አምላኪዎች በከፍተኛ ቁጣ ተነስቶበት ነበር። በዓመቱ መብቂያ ደግሞ የፋሲካ በዓል እያከበረ ሳለ በጭካኔ ያዙትና በአንገቱ ላይ ገመድ አስሮ በከተማ ድንጋይንም በመንገድ ወግቶ በዛ ደም መሬት ላይ እየፈሰሰ በሰማዕትነት አርፏል። ክርስቲያኖችም ስጋውን ወስዶ እንደቀበሩት በይፋ ይታወሳል። ወደ ቅዱሳን ማርቆስ በመጀመሪያ ድካም የነበረበት ቢሆን የእግዚአብሔር ጸጋ ተመልሶ ግን ለአፍሪካ ብርሃን የሆነው ታላቅ ጽኖት ሆኗል። ዛሬም እናንተ በአገልግሎት ላይ እና ድካም ቢኖርብን በእምነቱ ጸንተን የእግዚአብሔርን ጸጋ ውስጥ ተደግፈን መኖር እንዳለብን ማርቆስ ታሪክ ለብዙዎቻችን ምስክር ነው። ዛሬም ቢሆን ይህንን ታሪክ የሰምነው እናንተ ከማንኛውም ድካም ወጥተን እና ወደ ጸጋ የሚወስደንና የሚረዳን በክርስቶስ
ህልውና ውስጥ መኖር አስፈላጊ ነው የሚለው ታሪኩ ያጠናጥናል። ቻናሌ ቤተሰቦች ይህንን ታሪክ ከሰማችሁ በኋላ ቻናሉ ደግሞ ከጠቀማችሁ ሰብስክራይብ ማድረጉን እንዳትረሱ፣ ሌሎችም ሼር ብታደርጉ ጠቅማችኋል። ሌላ ጊዜ ደግሞ ቀጣይ የሉቃስን ታሪክ ይዤላችሁ እቀርባለሁ። ለዛሬ የቀረበው ዜና በዚህ አብቅቷል። ባላችሁበት ጤና ይስጥልን።